ሰላም ጤና ይስጥልኝ ፍጹም ሰለሞን እባላለሁኝ በቫይባል ግራፊክስ አርት ኤንድ ዲዛይን ስቱዲዮ ውስጥ ክሬቲቭ ዳይሬክተር ነኝ። ቫይባል ግራፊክስ አርት ኤንድ ዲዛይን ስቱዲዮ ይሄንን ቱቶሪያል ዛሬ ይዞላችሁ ቀርቧል። ዛሬ በዚህ ቱቶሪያላችን ላይ የምናወራው በቀላሉና በፍጥነት እንዴት አድርገን ከባክግራውንዳችን ላይ ከምናገኛቸው ፎቶዎች ላይ ለምሳሌ ይሄንን ፎቶ እዚህ ጋር የምታዩትን የሞዴል ፎቶ ይሄንን ግሬ ባክግራውንድ አስወግጄ ሌላ የፈለኩትን አይነት ለምሳሌ ሬድ ከለር ባክግራውንድ ማድረግ ብፈልግ ጸጉሯን በምን አይነት መንገድ ሳልነካ ወይም ደግሞ የጸጉሯን ስቴሞች እነዚህ ቅጫጭን የጸጉሯን ካራክተሮች ሳልነካ ወይም ደግሞ ያንዳንዷን ነገር እንዳለች በማድረግ ባክግራውንዱ መቀየር ብፈልግ ምን አይነት ቴክኒክ እጠቀማለሁ ነው። ይሄንንም ወደ CS4 መለስ ብለን ካየን ይሄን ቱቶሪያል ይዤላችሁ የቀረብኩት የአዶብ ፎቶሾፕ የCS5 ኤክስቴንድድ ቨርዥኑ ላይ ነው። ለምሳሌ CS4 ላይ በሆን በቀላሉ ወደ ፊልተር ሄጄ እዚህ ውስጥ ፊልተር ጋለሪ ሌንስ ኮሬክሽን ሊኩዊፋይ እና ቫኒሺንግ ፖይንት የሚሉ ኦፕሽኖቻችን መካከል ኤክስትራክት የሚል ኦፕሽን ነበር። ነገር ግን CS5 ላይ የለም። ኢሜጅ ግራፊክስ ዲዛይን ኢንስቲትዩት ውስጥ አስተምራለሁኝ። በማስተምርበት ሰዓት የብዙ ተማሪዎች ጥያቄ ምንድነው እንዴት አድርገን ከፎቶዎቻችን ላይ ባክግራውንድ ሪሙቭ እናደርጋለን CS5 ላይ ማለት ነው። ይህን ጥያቄ በተደጋጋሚ ጠይቀውኛል። እንደገና ደግሞ ኤክስትራክት የት ነው ያለው CS5 ላይ? CS5 ላይ ኤክስትራክት የሚል ኦፕሽን የለም። ስለዚህ እዚህ ላይ የምንጠቀመው ከቱል ባራቹ ላይ የባክግራውንድ ኢሬዘር ቱላችንን በመጠቀም ነው። ስለዚህ በቀላል ስቴፖች ይሄንን ባክግራውንድ በቀላሉ ሪሙቭ ማድረግ እንችላለን ማለት ነው። ኦራይት ስለዚህ መጀመሪያ የምንጠቀመው የባክግራውንድ ኢሬዘር ቱላችንን ነው። እንደዚሁም ልክ እንደማንኛውም የብረሽ ቱል ሳይዙን ማስተካከል እንችላለን። እንደዚሁም ሃርድነሱ እንደዚሁም ስፔሲንጉ ማስተካከል እንችላለን። ለዚህ ስፔሲንጉን 1% ላይ ነው የምናደርገው፣ ሃርድነሱን 80% ላይ ነው የምናደርገው። እንደዚሁም ሳይዙን ለዚህ ፊት ለፊታችሁ ለምታዩት ፎቶ 41 ፒክሰል ማድረግ ይችላልኝ ማለት ነው። እንደዚሁም ወደ ሜኑ ወይም ደግሞ እንደዚሁም ወደ ፕሮፐርቲ ወይም ደግሞ ወደ አፕሊኬሽን ባራችን ላይ በምንመጣበት ሰዓት እዚህ ጋር ሶስት የተለያዩ ኦፕሽኖች እናገኛለን። ምን ጊዜም ይሄንን ባክግራውንድ ኢሬዘር ቱላችሁን ሴሌክት ስታደርጉ የመጀመሪያው ምን ይላል? ሳምፕሊንግ ኮንቲኒየስ ነው የሚለው። ሁለተኛው ምን ይላል? ሳምፕሊንግ ዋንስ ነው የሚለው። ሶስተኛው ምን ይላል? ሳምፕሊንግ ባክግራውንድ ስዋች ነው የሚለው። ከዚህ ላይ የምንጠቀመው ሳምፕሊንግ ዋንስ የሚለው ነው ለዚህ ኢፌክት ማለት ነው፣ ወይም ባክግራውንዳቸውን ሪሙቭ ለማድረግ በቀላሉ። እንደዚሁም ወደ ሊሚት ስትመለሱ እዚህ ጋር ትንሽ የሆነች ድሮፕ ዳውን ሜኑ አለችን። ከዚህ ውስጥ ዲስኮንቲጂየስ የሚለውን ነው መምረጣችሁን አረጋግጡ። እንደዚሁም ቶለራንሱን 50% ማድረግ እንችላለን። ኦኬ ሊሚቱን ዲስኮንቲጂየስ እንደዚሁም ቶለራንሱን 50% ላይ በማድረግ ልክ እንደማንኛውም የብረሽ ቱላችን ማለት ነው ፔይንት ማድረግ ነው የምጀምረው። እንደምታዩት ከስር ትራንስፓረንት የሆነውን ፓርት እያሳየኝ ነው የሚሄደው ማለት ነው። ዋች ወደ ጸጉሯ በመጣበት ሰዓት ግን ምን ያደርጋል ማለት ነው? ጥቁሩን ፓርት ዲቴክት በማድረግ ጥቁሩን ፓርት እያስቀረ ኢሬዝ የሚያደርግላችሁ ግሬውን ፓርት ነው። which means በቀላሉ ይሄ ቱል ብላክ ከለርን ዲቴክት ማድረግ ይችላል ማለት ነው። ዛስ ዋይ ለዚህ ሄር ሪሙቫል ቱቶሪያል እየተጠቀምን ያለ ነው ማለት ነው። ኦልራይት ስለዚህ በዚህ አይነት መንገድ ፔይንት እያደረጋችሁ እስከምትፈልጉት ወይም ደግሞ የምትፈልጉት ሪዛልት እስከምታገኙ ድረስ ጀስት ፔይንት ማድረጋችን እንቀጥላለን ማለት ነው። ኦኬ ብዙ ጊዜ ደጋግማችሁ አትደጋግሙት። በመደጋገምበት ሰዓት ጥቁሩን ፓርት ሪሙቭ እያደረገብን ነው የሚሄደው which is not cool። ስለዚህም በቀላሉ በዚህ አይነት መንገድ ባክግራውንዱን ሪሙቭ ማድረግ ይችላል ማለት ነው። ኦኬ ዘን ከዚህ በኋላ ወደ በርን ቱላችን በመምጣት እዚህ ጋር የምታዩትን በርን ቱላችን ጋር በመምጣት እዚህ አካባቢ ያሉትን የጸጉሯን ፓርቶች ምን አድርጋቸዋለሁ ጀስት ፔይንት አድርጋቸዋለሁ። የምጠቀመው ከሬንጅ ውስጥ ጀስት ሚድ ቶንስ ላይ ነው ማድረገው። ድሮፕ ዳውን ሜኑአችሁን ከሬንጅ አፕሊኬሽን ባራችሁ ላይ
ሚድቶን ላይ ነው የምታደርጉት። ሚድቶንስ ኤክስፖዠሩ እንደምትፈልጉት አይነት መቀነስ መጨመር ትችላላችሁ። ስለዚህ በቀላሉ በርን እናደርገዋለን። ስለዚህ አዲስ ሌየር ክሬት ማድረግ እችላለሁ። እዚህ አዲስ ሌየር ላይ ይሄንን የፎርግራውንድ ከለሪን ነው ፊል ማድረግ የምፈልገው ወይም መሙላት የምፈልገው። ስለዚህ ምን አደርገዋለሁ? ኪቦርዴ ላይ አልት ባክስፔስን እጠቀማለሁ። እንደምታዩት ሌየር 1 ላይ ነኝ ያለው። ስለዚህ ይሄንን ሌየር 1 ከስር ነው የምወስደው። ከስር ለመውሰድ ኪቦርዳችሁ ላይ ኮንትሮል ሌፍት ብራኬት መጠቀም ትችላላችሁ ወይም ደግሞ ሲምፕሊ ድራግ አድርጋችሁ ከስር መውሰድ ትችላላችሁ ማለት ነው። ኦኬ። ስለዚህ በዚህ አይነት መንገድ ይሄንን ኢንትረስቲንግ የሆነ ኢፌክት ማግኘት እንችላለን ማለት ነው። ኦኬ። እዚህ ጋር የምታዩትን ኢንትረስቲንግ የሆነ ኢፌክት ማግኘት ይችላሉ። ስለዚህ ወደ ጸጉሯ ፓርት ሳልመጣ የጸጉሯን ፓርት ዲስተርብ ሳላደርገው ወይም የጸጉሯን ስቴሞች ከታችን የሆኑ የጸጉሯን ፓርቶች ሳላጠፋቸው በዚህ አይነት መንገድ ባክግራውንዱን ሪሙቭ ማድረግ ይችላል ማለት ነው። ዋንስ መጨረሻ ለምሳሌ ለባክግራውንዳችን ተጨማሪ ኢፌክት ለመስጠት ከፈለግን ሲምፕሊ ወደ አዲስ ሌየር ክሬት በማድረግ ሺፍት ባክስፔስ ነው የምንጠቀመው። የፊል ዳያሎግ ቦክሳችሁን ይሰጣችኋል። ሺፍት ባክስፔስ እዚህ ላይም ዩዝ 50% ግሬይ ነው የምናደርገው which means ከኮንቴንት ድሮፕ ዳውን ሜኑአችሁ ውስጥ ዩዝ 50% ግሬይ ነው የምንለው ማለት ነው። ኦኬ ዜን ኢፌክቱን ለመጨመር ሜቢ ከሬንደር ኦፕሽናችን ውስጥ የላይትኒንግ ኢፌክት መውሰድ እንችላለን። ላይቲንግ ኢፌክታችን ላይ የተለያየ አይነት ላይት ታይፖች አሉን። ከነዚህ የተለያየ አይነት ላይት ታይፖች ውስጥ የምንወስደው ይሄንን ኦምኒ የሚል ላይት ታይፕ አይነት ይሆናል። ስለዚህ ይሄንን ላይት ታይፕ ወደዚህ አካባቢ ማድረግ እችላለሁ which means ሚድል ፖይንቱን ዜን በቀላሉ ኦኬ ማለት እችላለሁ ማለት ነው። ኦኬ እዚህ ጋር የምታዩትን አይነት ኢንትረስቲንግ ኢፌክት ይሰጠኛል። ስለዚህ ስቲል ቀዩን ባክግራውንድ ፈልጓለሁ። ስለዚህ ምንድነው ማድረገው ማለት ነው? ብሌንዲንግ ሞዱን ነው የምቀይረው። የሌየር 2 ወይም ደግሞ ይሄንን የግሬውን ሌየራችንን ወይም የላይቲንግ ኢፌክታችንን አፕላይ ያደረግንበትን ግሬ ሌየር ብሌንዲንግ ሞዱን ከኖርማል ወደ መልቲፕላይ እንቀይረዋለን ማለት ነው። ኦኬ ሜቢ ኦፓሲቲውን በተወሰነ መንገድ መቀነስ ትችላላችሁ። ኦር ብሌንዲንግ ሞዱን እየቀያየር ማየት እንችላለን። ሜቢ ወደ ኦቨርሌይ ሜቢ ወደ ዳርከን እየቀያየራችሁት። ኦኬ ሌትስ ሲ ኦኬ ወደ ኦኬ የተለያየ አይነት እንግዲህ የብሌንዲንግ ሞዶች አሉን። በምትፈልጉት አይነት መንገድ እየቀያየራችሁ ማየትና መሞከር ትችላላችሁ ማለት ነው ይሄንን ኢፌክት። ኦኬ ዋን ላስቲንግ ወደ ኢሜጃችን በመመለስ በተወሰነ መንገድ የጸጉሯን ፓርት አገኝ ብለር እናደርገዋለን። this time ሻዶውስን መጠቀም እንችላለን። ኦኬ በዚህ አይነት መንገድ ምን አደርገዋለሁ ማለት ነው ብለር ይቅርታ በር እናደርገዋለሁ። ኦኬ ኦኬ ስለዚህም በቀላሉ የኢሜጃችንን ባክግራውንድ ፎቶሾፕ CS5ን በመጠቀም እንደዚሁም ደግሞ የማጂክ ይቅርታ የባክግራውንድ ኢሬዘር ቱላችንን በመጠቀም በዚህ አይነት መንገድ ኤክስትራክት CS4 ላይ ሲሰራልን የነበረውን ስራ CS5 ላይ በባክግራውንድ ኢሬዘር ቱላችንን ሪፕሌስ በማድረግ መጠቀምና መስራት ትችላላችሁ ማለት ነው። ዋንስ አገኝ ፍጹም ሰለሞን እባላለሁኝ ከቫይባል ግራፊክስ አርት ኤንድ ዲዛይን ስቱዲዮ ይህንን ቱቶሪያል ይዤላችሁ ቀርቤ ያለሁኝ። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ይህንን ቱቶሪያል ጠቃሚ ሆኖ እንዳገኛችሁትና ለጠቃሚ ለሆኑ ሌሎች ኢፌክቶች አፕላይ እንደምታደርጉትም እርግጠኛ ነኝ። በሚቀጥለው ቱቶሪያል ላይ እስከምንገናኝ ሰላም።